ግብጽ የታላቁ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይኖር ገለጸች። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ ግድቡን በሚመለከት ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ውጭ ጉዳይ ሚኒስትሩ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ እንደሻከረ መናገራቸውን ቢቢሲ ዘግቧል። በዚህ ምክንያትም ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ አንስተዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር ውጭ ጉዳይ ሚኒስትሩ ገልጿል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ብለዋል። ግድቡ ከዓለም አቀፍ ሕግ ጋር የሚጣጣም አይደለም ያሉት ባድር ዓለም አቀፍ ሕግ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መሮች መመራት አለበት ብለዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው አይዘነጋም። ኢትዮጵያም ለግብጽ ማስጠንቀቂያ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከርን ቀጥላለች በማለት ነበር ምላሿን የሰጠችው።